በዛሬው መረጃ ከእናንተ ከአድማጮች በቀረበልኝ ጥያቄ መሰረት መልስ የሚሰጥ አንድ መረጃ አዘጋጅቼላችሁ ቀርቤያለሁ። ጥያቄውንም እንደሚከተለው አቀርባለሁ። ከባይናንስ አካውንታችን ላይ ያለንን ገንዘብ እንዴት ወደ ባንክ ማዘዋወር እንደምንችል ቀለል ባለ መልኩ አሳየን የሚል ሲሆን ይህንንም ለእናንተ ውድ አድማጮቼ እንደሚከተለው ይዤላችሁ ቀርቤያለሁ። በመሆኑም ይህንን ቪዲዮ እስከ መጨረሻው ከተመለከታችሁ ጠቃሚ መረጃ እንደምታገኙበት እምነት አለኝ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ይህ የምትከታተሉት ዜና ሀበሻ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆኑ ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድታግዙን እጋብዛለሁ። በመጀመሪያም የባይናንስ አካውንታችንን እንከፍታለን። በመቀጠልም ከታች እንደምትመለከቱት አሴት ወይንም ዋሌት የሚለውን እንከፍታለን። ከላይ ካሉን አማራጮች ስፖት የሚለውን እንከፍትና እሱን ተከትለን ትራንስፈር የሚለውን ቁልፍ ተጭነን እንከፍተዋለን። ስለዚህ ይህንን ትራንዛክሽን ወይም ትራንስፈር ከስፖት ወደ ፈንዲንግ ለማዘዋወር አስቀድመን ኮይንስ የሚለው ላይ እንሄድና ቢኤንቢ የሚለውን ወደ ዩኤስዲቲ መቀየር ይኖርብናል። ምክንያቱም እዚህ የባይናንስ አካውንት ላይ የተቀመጠው ገንዘባችን በዩኤስዲቲ ኔትወርክ ስለተቀመጠ የግድ ወደ ዩኤስዲቲ መቀየር ይኖርብናል። ቀጥለንም ከታች እንደምትመለከቱት ማዘዋወር የምንፈልገውን የገንዘብ መጠን አማውንት የሚለው ላይ እንጽፋለን። ቀጥለንም ከባይናንስ አካውንት ወደ ባንክ ማዘዋወር የምንፈልገውን የአማውንት መጠን አማውንት የሚለው ላይ ጽፈን እንደጨረስን ኮንፎርም ትራንስፈር የሚለውን ቁልፍ እንጫነውና ገንዘባችንን ለማዘዋወር ዝግጁ እናደርገዋለን። እስካሁን እንደተመለከታችሁት ያለንን $110 ከስፖት ወደ ፈንዲንግ አዘዋውረነዋል። በመቀጠልም ከላይ ፈንዲንግ የሚለውን እንጫነውና እንከፍተዋለን። ከታች ዝቅ ብለን በፒ2ፒ ትራንዛክሽን ሜተድ ይህንን ገንዘብ ለማዘዋወር ለሽያጭ ዝግጁ እናደርገዋለን። ቀጥለንም ከታች ዩኤስዲቲ የሚለውን እንመርጣለን። እስካሁን ከላይ ባየነው ፕሮሲጀር መሰረት ከስፖት ወደ ፈንዲንግ ያዘዋወርነውን ገንዘብ ለሽያጭ ለማቅረብ ሴል የሚለውን ከታች ቁልፍ እንጫንና እንከፍተዋለን። ለሽያጭ ያቀረብነው መጠን $110 ነው። ቀደም እዛ ጋር ሰሌክት ያደረግነው በመሆኑም ይህንን በምን አይነት መንገድ ነው መሸጥ ወይንም ማዘዋወር የምትፈልጉት? በምስሉ እንደምትመለከቱት ይህንን ገንዘብ ለማዘዋወር ብዙ አይነት መንገድ አለ። ካሽ ዲፖዚት አለ፣ ወይንም ደግሞ ባንክ ትራንስፈር አለ። እኛ በባንክ ስለሆነ ማዘዋወር የምንፈልገው ባንክ ትራንስፈር የሚለውን እመርጠዋለሁ። ወደ ባንክ ለማዘዋወር የሪሲቨሩን ሙሉ ስም፣ የባንክ አካውንትና የባንክ ስም መጻፍ ይኖርብናል። እስካሁን ባለን ሂደት ትልቁን ስራ ሰርተን ጨርሰናል። የሚገዛን ሰው ስም ከላይ ይታየኛል። እንግዲህ ይህንን ለመሸጥ ዝግጁ ስንሆን ፕሌስ ኦርደር የሚለውን እንጫነዋለን። በማክሲመም በ15 ደቂቃ ውስጥ ሙሉ ለሙሉ ሽያጩን መሸጥና ገንዘባችንን መቀየር እንችላለን። የሚገዛኝን ሰው ሰልክት አድርጌያለሁ። የሚከፍለኝ የክፍያ መጠን 401 ድርሃም ነው። በመሆኑም በምንመለከተው መልኩ እንግዲህ ክፍያው እስኪፈጸም ድረስ መጠበቅ ይኖርብናል። ሙሉ ለሙሉ ክፍያውን ትራንዛክሽኑን ለመጨረስ ማክሲመም 15 ደቂቃ ይፈጅብናል። ያ ማለት ምንድነው? ከ15 ደቂቃ ባነሰ ጊዜ ውስጥ ሙሉ ለሙሉ ሽያጩን ማካሄድ እንችላለን። ለሁላችሁም እዚህ ጋር አድቫይዝ ማድረግ የምፈልገው ምንድነው? ይህንን ሽያጭ አከናውናችሁን እንደጨረሳችሁ የሚገዛችሁ ሰው ገንዘቡን ያዘዋወረበትን የትራንስፈር ሪሲት እስኪልክላችሁ ድረስ ወይንም ደግሞ ገንዘቡ ወደ አካውንታችሁ እስኪገባ ድረስ እናንተ ጋር ያለውን ፔመንት ሪሊዝ ማድረግ አይጠበቅባችሁም። የተላከው ገንዘብ ወደ ባንክ አካውንታችሁ መግባቱን ስታረጋግጡ ብቻ ገንዘቡን ለገዛችሁ ግለሰብ ትለቁለታላችሁ ወይንም ማዘዋወር ትችላላችሁ። እንደምትመለከቱት ለሽያጭ ያቀረብኩት ዶላር የሚገዛው ግለሰብ ገንዘቡን ወደ ባንክ አካውንቴ ያዘዋወረበትን ሪሲት ልኮልኛል። ይሁን እንጂ የተላከው ክፍያ ወደ አካውንቴ እስኪገባ ድረስ መጠበቅ ወይንም ማረጋገጥ ይኖርብኛል። እጠብቃለሁ። ወደ እኔ አካውንት ትራንስፈር የተደረገበት ሪሲት ደርሶኛል። ገንዘቡ እስኪገባ ድረስ ኤስኤምኤስ ወይም ደግሞ ቴክስት እጠብቃለሁ። ከላይ እንደምትመለከቱት ሜሴጅ ደርሶኛል። ገንዘቡ ወደምፈልገው የባንክ አካውንት ተዘዋውሮልኛል። ስለሆነም ገንዘቡን መቀበሌን ኮንፎርም በማድረግ አረጋግጣለሁ። በመቀጠልም ገንዘቡን ወደ ባንክ አካውንቴ ላዘዋወረው ግለሰብ በእኔ በኩል ያለውን ገንዘብ እለቅለታለሁ ወይንም ወደ ገዛኝ ግለሰብ ገንዘቡን አዘዋውረዋለሁ። ያንን ለማድረግ ፔመንት ኮንፎርም ማድረግ ይኖርብኛል።
በአጠቃላይ ከላይ በተመለከታችሁት መንገድ በተሳካ መልኩ ገንዘባችንን ከባይናንስ ወደ ባንክ አካውንታችን ማዘዋወር ችለናል። ስለሆነም ላቀረባችሁልኝ ጥያቄ መልስ እንዳገኛችሁ እምነት አለኝ። ማንኛውንም አይነት ሀሳብ፣ ጥያቄ ካሏችሁ በኮሜንት ሴክሽን ስር ልታስቀምጡልኝ ትችላላችሁ። በተመሳሳይ መልኩ በሌላ መረጃ እስክንገናኝ ድረስ ቸርን ሰንብት። አመሰግናለሁ።